በዓለማችን እጅግ ተወዳጅ ናቸው የሚባሉት የቡና ምርቶች የሚገኙት ከአፍሪካ ሀገራት ነው። እነዚህን አምራቾች ችግር ውስጥ ሊከት የሚችል ሕግ ግን በአውሮፓ ሕብረት በዝግጅት ላይ ነው። ሕጉ እንደሚደነግገው ከሆነ እያንዳንዱ ቡና የተገኘበት ዛፍ መረጃ መመዝገብና ከደን ጭፍጨፋ ጋር እንደማይያያዝ መረጋገጥ ይኖርበታል። ይህን የዘገበው የኒውዮርክ ታይምስ ነው። በያዝነው የፈረንጆቹ ዓመት ማገባደጃ እንደሚጸድቅ እና ከግብርና ጋር የተያዙ የደን መንጠራዎችን እንደሚቀንስ የሚጠበቀው ሕጉ የታዘዙትን ማድረግ የማይችሉ ቡና አቅራቢዎችን ምርታቸውን ወደ አውሮፓ ገበያ ከመላክ ሊያግዳቸው ይችላል ተብሏል። አውሮፓ ከየትኛውም የዓለማችን ክፍል የበለጠ ቡና ተጠቃሚ ነች። ሕብረቱ ያዘጋጀው ይህ ሕግ ካሁኑ ሁለት ቡድኖችን ፈጥሮ እያነታረከ ይገኛል። ገሚሶቹ እንደሚሉት ሕጉ ተፈጥሮን የማያዛባ ግብርና እንዲስፋፋ ያደርጋል። ይህ ደግሞ በሂደት አስተማማኝ ምርት የሚሰጥ ከባቢን ይፈጥራል። ከነዚህ በተቃራኒ የቆሙት ደግሞ ምንም እንኳን ዓላማው ቅዱስ ቢሆንም የቡና አምራች ደሃ ሀገራትንና ገበሬዎቻቸውን ነባራዊ ሁኔታ ከግንዛቤ ውስጥ ያስገባ አይደለም ብለዋል። ለአየር ንብረት መዛባት እዚህ ግባ የሚባል አስተዋጽኦ የሌላቸውን የደሃ ሀገራት ገበሬዎች ጫና በማብዛት ማስጨነቅም ተገቢ አይደለም ይላሉ። የኦሮሚያ ቡና አምራቾች ሕብረት ሊቀመንበር የሆኑት አቶ ደጀኔ ዳዲ ሕጉን በጣም ፈታኝና በውጭም እጅግ ውድ ብለውታል። በኢትዮጵያ ትልቁ ነው የሚባልለት ይህ የቡና አምራቾች ሕብረት በውስጡ ከ500 ሺህ በላይ አባላት አሉት። የእነዚህን ሁሉ አምራቾች ማሳ መረጃ መሰብሰብና መሰነድ ደግሞ ረዘም ያለ ጊዜን የሚፈልግ ስራ ነው። እስካሁን ሕብረቱ ከ24 ሺህ በላይ የሚሆኑ አባላቱን መረጃ የሰበሰበ ሲሆን መረጃው ወደ አውሮፓ ሕብረት ተልኮ ከሳተላይት ምስሎች ጋር የሚመሳከር ይሆናል። የኦሮሚያ ቡና አምራቾች ሕብረት አሰልጣኞችን ላለፈው 1 ዓመት በመመደብ ሲሰራ ቆይቷል። የዚህ መረጃ የማሰባሰብ ወጪም የተሸፈነው ከተለያዩ ሀገራት በተገኘ ድጋፍ ነው። በአፍሪካ ቁጥር 1 ቡና አምራች የሆነችው ኢትዮጵያ ከአጠቃላይ የውጭ ንግዷ 35 በመቶ የሚሆነውን የምትሸፍነው በዚሁ ምርት ነው። የፈረንሳይ መንግስት እንዳሰራጨው ዘገባ ከሆነ ለአውሮፓ ሕብረት ሀገራት ቡና ለማቅረብ ተብሎ የሚመነጠረው ደን በአጠቃላይ ለቡና ተብሎ ከሚመነጠረው 44 በመቶ ድርሻ አለው። ሌላ አንድ የጥናት ተቋም ይፋ ባደረገው ጥናት ደግሞ ባለፉት 24 ዓመታት 2 ሚሊዮን ሄክታር የሚሆን ጫካ ተመንጥሮ ወደ ቡና ማሳነት ተቀይሯል። የአውሮፓ ሕብረት አዲስ ሕግ ከቡና በተጨማሪ የከብት፣ የካካዋ፣ የፓልም ዘይት፣ የጎማና ሌሎች ሰብሎችንም ይመለከታል። አስፈላጊውን ሂደት ያላለፈና ወደ አውሮፓ የገባ ቡና ሊመለስ ወይም ሊወረስ እንደሚችል ተጠቅሷል። ቡናውን ወደ ገበያ ያስገቡ አስመጭም የሚቀጣ ይሆናል። አንዳንድ የዘርፉ ልሂቃን ግን ይህን ሕግ ከመተግበሩ በፊት አስፈላጊ ድጋፍ ለገበሬዎቹ ሊደረግ እንደሚገባ በመሞገት ላይ ናቸው። የኢትዮጵያ ቡና አምራቾች በአይነትም በጥራትም የተሻለ ምርት በማቅረብ የታወቁ ናቸው። አንዳንድ ተንታኞች ደግሞ ሕጉ የኢትዮጵያ ቡና አምራቾችን ብዙም አይጎዳም እያሉ ነው። ለዚህ መከራከሪያቸውን ሲያቀርቡ እንደ ቻይና ያሉ ግዙፍ ሀገራት ሰፊ የገበያ ዕድልን ላላ ካሉ ሕግጋት ጋር ይዘው መቅረባቸውን ይጠቅሳሉ። 70 ሺህ ገበሬዎችን ያቀፈው የሲዳማ ቡና አምራቾች ሕብረት ሊቀመንበር የሆኑት አቶ ጸጋዬ አኔቦ በበኩላቸው የአውሮፓ ገበያን ማጣት ለአሁን ጉዳቱ ከፍተኛ መሆኑን ይጠቅሳሉ። በተለይ የሲዳማ ቡና በሀብታም የአውሮፓ ሀገራት ተወዳጅ ከመሆኑ ጋር ተያይዞ የተሻለ ዋጋ አለው። አቶ ጸጋዬ አክለውም የአውሮፓ ገበያን ማጣት አማራጭ አይደለም፣ እጅግ ያስፈልጉናል። ነገር ግን እኛም ብንሆን እናስፈልጋቸዋለን። የኛ አይነት ቡና ከየትም ሊያገኙ አይችሉም ብለዋል።